ቅድስት ቤተ ክርስቲያን በአዋጅ ከደነገገቻቸው አጽዋማት መካከል አንዱና ዋነኛው ዐቢይ ጾም ነው። ዐቢይ ጾም የተለያዩ መጠሪያዎች ሲኖሩት ጾመ ኢየሱስ ወይም ሁዳዴ እየተባለ ይጠራል። በዚህ ጾም ኢየሱስ ክርስቶስ ሦስቱ የኃጢአት ራሶች የሚባሉትን ማለትም ትዕቢትን፣ ስስትንና ፍቅረ ንዋይን ድል በማድረግ እኛም ድል እንድናደርጋቸው ምሳሌውን አስቀምጦልናል። ዐቢይ ጾም ታላቅ ወይም ዐቢይ የተባለበት ሦስቱ ምክንያቶች፣ አንደኛ ጌታ ራሱ የጾመው በመሆኑ፣ ሁለተኛ ከሌሎች አጽዋማት ረጅም በመሆኑ ወይም 55 ቀን የሚፈጅ በመሆኑ፣ ሶስተኛ ታላላቅ የክርስትና በዓላት ማለትም እንደ ስቅለትና ትንሣኤ የሚገኙበት በመሆኑ ነው። የዐቢይ ጾም ሦስቱ ዋና ዋና ክፍሎች ምንም እንኳ ጌታ የጾመው 40 ቀን ቢሆንም በቤተ ክርስቲያን ሥርዓት 55 ቀን ይሆናል። ይህም እንደሚከተለው ይዘረዘራል። አንደኛ ዘወረደ ወይም ጾመ ሕርቃር ይባላል። ይህም ጾሙ ከሚገባበት ሰኞ ጀምሮ እስከ እሁድ ድረስ ያለው 7 ቀን ነው። ይህ ሳምንት ጾሙ የሚጀምርበት ሰው ከገነት ሲወጣና ጌታ ሰውን ለማዳን ከሰማይ በመውረዱ የሚታሰብበት ሳምንት ነው። ሁለተኛ የጌታ ጾም በመባል ይታወቃል። ይህም ከቅድስት ሰኞ እስከ ሆሳዕና ዋዜማ ድረስ አርብ ድረስ ያለው 40 ቀን ነው። ክርስቶስ በገዳመ ቆሮንቶስ ለ40 ቀን የጾመው ጾም ነው። ሶስተኛ ሰሙነ ሕማማት፣ ይህም ጌታችን በአልዓዛር ቤት ለማዕድ ከተቀመጠበት የሆሳዕና ቅዳሜ ጀምሮ እስከ ስዑር ቅዳሜ ያለው መከራን የተቀበለበት 8 የቀን ሕማም ነው። 8ቱ የዐቢይ ጾም ሳምንታት ስያሜ፣ አንደኛ ዘወረደ፣ ትርጉሙ ከሰማየ ሰማያት የወረደ ማለት ነው። ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ከሰማየ ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያው ሳምንት ዘወረደ ተብሏል። አንተ በሰማይ አለህ በምድርም በባህርም በየብስም አለህ የተባለውን በሰማይ በምድር ምልኡ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ምልኡ ለሆነው መለኮት የሚስማሙት አይደሉም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸውና መተርጉማን አበው ዘወረደ ማለት ሰው ሆነ ማለት ነው ብለው ተርጉመዋል። ዘወረደ ነገረ ሥጋዌ የሚነገርበት ሳምንት ነው። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ስራ መፈጸሙን ያሳያል። አረገ ስንልም ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለሙ ሁሉ ምሉ ነውና ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ተብሎ እንደተጻፈ ዮሐንስ ወንጌል ምዕራፍ 3 ከቁጥር 12 እስከ 13። ሁለተኛው ሳምንት ቅድስት በመባል ይጠራል። የዐቢይ ጾም ሁለተኛ ሳምንት ቅድስት መባሉ በዋናነት የዕለቱ ስያሜ ሳይሆን የሳምንቱ ሙሉ መሪ ቃል ነው። በዚህ ሳምንት ቤተ ክርስቲያን ስለ እግዚአብሔር ቅድስና፣ ስለ ሰንበት ክብርና እኛ ክርስቲያኖች በጾም ወቅት ራሳችንን እንዴት መቀደስ እንዳለብን ታስተምራለች። ቅድስት ማለት የተቀደሰች ማለት ነው። ይህ ሳምንት በልዩ ሁኔታ እግዚአብሔር ዓለምን በፈጠረ ጊዜ 7ኛዋን ቀን ወይም ሰንበትን እንደ ቀደሳትና ለእረፍት እንደ ለያት ያስታውሰናል። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ፣ አንደኛ ጴጥሮስ ምዕራፍ 1 ቁጥር 16 የሚለውን ቃል መሰረት በማድረግ ሰው በጾምና በጸሎት ወደ አምላኩ ቅድስና መጠጋት እንዳለበት ይነገራል። ሰንበት ለሰው ልጅ እረፍትና ለነፍሱ ምግብ እንድትሆን በእግዚአብሔር የተሰጠች የጸጋ ቀን መሆኗን ቅድስት ቤተ ክርስቲያን በዚህ ሳምንት በስፋት ታስተምራለች። በዚህ ሳምንት ምዕመናን ትኩረት እንዲሰጡባቸው የሚፈለጉ 3 ዋና ዋና ጉዳዮች
መጠሪያዎች አሉ። አንደኛ ንጽህና ወይም ውሳጣዊ ቅድስና ነው። ጾም ከምግብ መከልከል ብቻ ሳይሆን ልብን ከክፉ ሀሳብ፣ አንደበትን ከሐሰትና ከሐሜት መቀደስ እንደሆነ ይነገራል። ልባችሁን እንጂ ልብሳችሁን አትቅደዱ የሚለው ትምህርት ጎልቶ ይቀርብበታል። ሁለተኛው የቤተ ክርስቲያን ቅድስና። ቤተ ክርስቲያን የእግዚአብሔር ማደሪያ እንደመሆኗ አማኞች በስርዓትና በንጽህና ሊመላለሱባት እንደሚገባ ይታሰባል። ሶስተኛው በጎ ምግባር ነው። ቅድስና የሚገኘው ከክፉ በመራቅ ብቻ ሳይሆን በጎ ስራን በመስራት ለምሳሌ ምጽዋት በመስጠት የታመመ በመጠየቅ መሆኑ ይታሰብበታል። ቅድስት ለምን ከዘወረደ ቀጥሎ መጣ የሚለውን ጥያቄ እንመልከት። የመጀመሪያው ሳምንት ዘወረደ አምላክ ወደ እኛ መውረዱን የሚያሳይ ሲሆን ሁለተኛው ሳምንት ወይም ቅድስት ደግሞ እኛ ወደ እርሱ ቅድስና ለመድረስ ራሳችንን ማዘጋጀት እንዳለብን ያሳያል። አምላክ ወደ ሰው የወረደው ሰው በቅድስና ወደ አምላክ እንዲመለስ ነውና። ሶስተኛው ሳምንት ምኩራብ ይባላል። ሶስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። ምኩራብ አምልኮተ እግዚአብሔር ሲፈጸምበት፣ ሕገ ኦሪት ሲነበብበት የነበረ በአይሁድ የሚሰራ መካነ ጸሎት ነው። ዘወትር ቅዳሜ ብዙ ሕዝብ ይሰበሰብበት ስለነበር ጌታችን ለማስተማር ብዙ ጊዜ በምኩራብ ተገኝቷል። ስያሜው የተወሰደው በዮሐንስ ወንጌል ከምዕራፍ 2 ቁጥር 14 ላይ ሲሆን እንዲህ ይላል። በመቅደስም በሬዎችን፣ ላሞችን፣ በጎችን፣ እርግቦችን የሚሸጡትን አገኘ ተብሎ ከተገለጸው ኃይለ ቃል ላይ ሲሆን ምኩራብ የሚለው ቃልም በአማርኛ መቅደስ ተብሎ ተተርጉሟል። ምኩራብ የሚባለው ሳምንት ጌታችን ወደ ምኩራብ ገብቶ ማስተማሩ የሚነገርበት ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦች ዋሻ አደረጋችኋት ብሎ በምኩራብ ይሸጡ ይለውጡ የነበሩትን የገሰጸበት፣ ቤተ መቅደስን የከብት መነገጃ፣ የወርቅና የብር መነገጃ ያደረጉ ሰዎችን ከነሸቀጣቸው ከቤተ መቅደስ ያስወጣበት፣ ቤተ መቅደስ የእግዚአብሔር ማደሪያ የስሙ መጠሪያ የጸሎት ስፍራ መሆኗን ያስረዳበትና ያወጀበት፣ በቤተ መቅደስ የንግድ ስራ ማከናወን እንደማይገባ ያረጋገጠበት ዕለት ነው። ቅዱስ ዳዊት በመዝሙር 68 ቁጥር 9 ላይ የቤት ቅናት በልቶኛልና የሚሰድቡህም ስድብ በእኔ ላይ ወድቋልና በማለት ምኩራቡን የስጋ ገበያ መገቢያ ማድረጋቸውን በትንቢት መነጽር ተናግሮ ነበር። ቅናት ለእግዚአብሔር ክብርና ለቤቱ ወይም ለቤተ መቅደሱ የሚሰጥ ከፍተኛ ጥንቃቄ፣ ፍቅርና ትጋት የሚያሳይ ሲሆን በላኝ የሚለው ንግግር ፍቅሩ እንደ እሳት ውስጤን አቃጠለኝ፣ ስለ ቤቱ ክብር ስል ማንነቴን ረሳሁ እንደማለት ነው። ደቀ መዛሙርቱም የቤት ቅናት በላኝ ተብሎ እንደተጻፈ አሰቡ ተብሎ እንደተጻፈ በዮሐንስ ወንጌል ምዕራፍ 2 ቁጥር 17 ላይ አይሁድ ቤተ መቅደሱን የንግድ ቦታና የሌቦች ዋሻ አድርገውት ነበር። ጌታችን ግን የአባቴን ቤት የንግድ ቤት አታድርጉት በማለት ቀድሶታል። ይህም ቅዱስ ዳዊት አስቀድሞ የተነበየው ለቤትህ ያለኝ ፍቅር ወሰን የለውም የሚለው ቃል ፍጻሜ ነው። በዚያው ዕለት ጌታችን ይህን ቤተ መቅደስ አፍርሱት፣ በሶስተኛው ቀንም አነሳዋለሁ ብሏል። ይህ ስለ ስጋው ወይም ስለ ሰውነቱ መናገሩ ነበር። በዐቢይ ጾም ወቅት እኛም የምንጾመውና የምንጋደለው የሰውነት መቅደሳችንን ከኃጢአት ነጋዴዎች ወይም ከክፉ ምኞትና ከርኩሰት ለማንጻት መሆኑን ዛሬ ላይ ላለነው ክርስቲያኖች ማሳያ ነው። ይህ ሳምንት ክርስቶስ ስለኛ ብሎ የተቀበለውን መከራ እያሰብን የተከፈለልን ዋጋ እያስታወስን ሰውነታችንን እግዚአብሔር ከማይወደው ነገር መጠበቅ እንዳለብን በስፋት እንማርበታለን። ጌታ በምኩራብ የነበሩትን ነጋዴዎች እንዳባረረ እኛም በጾም ወቅት ልባችንን የያዙትን ገበያተኞች ወይም እንደ ትንቢት፣ መከፋፈልና ስስት ልናስወጣ ይገባል። ለቤተ ክርስቲያናችንና ለቀናች ሃይማኖታችን ያለንን ፍቅር የምንገልጥበትና በተቆርቋሪነት የምናገለግልበት ወቅት ነው። በላኝ የሚለው ቃል ጾሙን በቸልተኝነት ሳይሆን በከፍተኛ መንፈሳዊ ቅናትና ትጋት መፈጸም እንዳለብን ያሳስበናል። አራተኛው ሳምንት መጻጉዕ ይባላል። የዐቢይ ጾም አራተኛ ሳምንት መጻጉዕ ይባላል። ይህ ሳምንት የሚታሰበው ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ኩሬ አጠገብ ለ38 ዓመታት በደዌ ተይዞ የነበረውን መጻጉዕን የፈወሰበት ታሪክ ነው። መጻጉዕ ማለት በሽተኛ ማለት ነው።
የጠበል ቦታውን ታሪካዊ ዳራ ስንመለከት በኢየሩሳሌም በበግ በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል 5 መመላለሻ ያላት አንዲት መጠመቂያ ነበረች። ውሃው ከታወከ በኋላ ቀድሞ የገባ ብቻ ከማንኛውም ደዌው ይፈወስ ነበር። በዚህ የመጠመቂያ ቦታ ለ38 ዓመታት ወደ መጠመቂያው ቦታ የሚያስገባው ሰው አጥቶ በተስፋ በመጠባበቅ ላይ የነበረ አንድ በሽተኛ ነበር። ኢየሱስ ክርስቶስ ልትድን ትወዳለህ ብሎ ሲጠይቀው ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያው ውስጥ የሚያኖረኝ ሰው የለኝም ብሎ መልሶለታል። ዮሐንስ ወንጌል ምዕራፍ 5 ቁጥር 7 ላይ ኢየሱስ ክርስቶስም አልጋን ተሸክመ ተመላለስ በማለት ለአንዴና ለመጨረሻ ጊዜ ፈወሰው። የባሰ እንዳያገኝህ ደግመህ ኃጢአት አትስራ በማለት አስጠንቅቆታል። መንፈሳዊ ሚስጥሩ ወይም መንፈሳዊ ትርጉሙን እንመልከት። ቤተ ክርስቲያን ይህንን ሳምንት በአብይ ጾም ውስጥ ስታስብ ታሪኩን ከመድኃኒትነትና ከሰው ልጅ ድነት ጋር አያይዛ ነው። መጻጉዕ የሰው ልጅ ወይም የአዳም ምሳሌ ነው። በኃጢአት ደዌ ወድቆ በገነት ደጅ ርቆ ለዘመናት ወይም ለ5500 ዘመን የቆየውን ሰው ያመለክታል። 38 ዓመት አይሁድ በምድረ በዳ የተጓዙበትንና የሰው ልጅ በሕገ ኦሪት ውስጥ የቆየበትን የመከራ ዘመን ይወክላል። ሰው የለኝም የሚለው በብሉይ ኪዳን የነበሩ ነቢያትና ካህናት የሰው ልጅ ከኃጢአት ደዌ ሊያድኑት አለመቻላቸውን ያሳያል። ክርስቶስ እውነተኛ ሰው ወይም መድኃኒት እርሱ መሆኑንና ያለ ረዳት በቃሉ ብቻ እንደሚያድን የሚያሳይ ነው። መጻጉዕ ከአልጋው እንደተነሳ እኛም በጾም በጸሎትና በንስሐ ከወደቅንበት የኃጢአት አልጋ እንድንነሳ ቅድስት ቤተ ክርስቲያን ሁሌ ታስተምራለች። 5ኛው ደብረ ዘይት ነው። 5ኛው የአብይ ጾም ሳምንት ደብረ ዘይት ይባላል። ደብረ ዘይት ማለት በወይራ የተሸፈነ ተራራ ማለት ነው። ደብረ ዘይት ከኢየሩሳሌም በስተ ምስራቅ አቅጣጫ የሚገኝ በወይራ ዛፎች የተሸፈነ ትልቅ ተራራ ነው። ጌታችን ሚስጥራትን በተለያየ ቦታ ገልጧል። ሚስጥረ ጸሎትን በጌተሰማኒ፣ ሚስጥረ መንግስቱን በደብረ ታቦር፣ ሚስጥረ ቁርባንን በቤተ አልዓዛር፣ ሚስጥረ ትንሣኤ ሙታንን በቤተ ኢያኢሮስ፣ ሚስጥረ ምጽአቱን ደግሞ በደብረ ዘይት ገልጧል። ደብረ ዘይት ጌታችን ዳግም ለፍርድ መምጣቱንና ሚስጥረ ምጽአቱን ለደቀ መዛሙርቱ በሚገባ የገለጠበት ዕለት ነው። ደብረ ዘይትን ጌታችን በመዋለ ስብከቱ ለማደሪያነት ተጠቅሞታል። ቀን ቀን በምኩራብ ያስተምራል፣ ሌሊት ደግሞ በደብረ ዘይት ያድራል እንደተባለ ይህም ቅዱስ መጽሐፍ እንዲህ በማለት ይመሰክራል። ዕለት በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡ ሁሉ ይሰሙት ዘንድ ማለው በመቅደስ ወደ እርሱ ይመጡ ነበር። ሉቃስ 21:37 በዚህ ለማደሪያነት ባገለገለው ተራራ ሚስጥረ ምጽአቱን ስለገለጠበት 5ኛው የአብይ ጾም ሳምንት ደብረ ዘይት የሚል ስያሜን ሰጥቶታል። ደብረ ዘይት ጾሙ እኩል የሚሆንበት አምላካችን በግርማ መንግስቱ ለፍርድ በመጣ ጊዜ መልካም ለሰሩ ክብርን፣ ክፉ ለሰሩ ቅጣቱን የሚያስተላልፍ መሆኑን የሚነገርበት ስለ ዓለም መጨረሻና ስለሚመጣው ሕይወት የምንማርበት የክርስቲያኖች ማስጠንቀቂያ ዕለት ነው። በዚህ ሳምንት ተዘጋጅታችሁ ኑሩ የሚለውን የክርስቶስን ቃል የምናስብበት ሳምንት ነው። ጾሙ የንስሐ ወቅት እንደመሆኑ መጠን በድንገት ለሚመጣው ለጌታ ክብርና ለፍርድ እንድንዘጋጅ ያሳስበናል። 6ኛው ሳምንት ገብርኄር በመባል ይታወቃል። 6ኛው ሳምንት ገብርኄር የሚል ስያሜ አለው። ገብርኄር ማለት በጎ ታማኝ አገልጋይ ማለት ነው። ስያሜው ከማቴዎስ ወንጌል ምዕራፍ 24 ቁጥር 14 የተወሰደ ሲሆን ታሪኩም እግዚአብሔር በሰጠው ጸጋ በታማኝነት ማገልገል የሚያስገኘውን ዋጋ ያስረዳል። አንድ ሰው አገልጋዮቹን ጠርቶ ወርደው ነግደው እንዲያተርፉ ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 መክሊት ሰጣቸው። 5 መክሊት የተቀበለው በተሰጠው መክሊት ነግዶ ሌላ 5 መክሊት አትርፎ 10 አድርጎ ጌታዬ 5 መክሊት ስትሰጠኝ ነበር፣ ወጥቼ ወርጄ 5 አትርፌአለሁ ብሎ ለጌታው አቀረበ። ጌታውም አንተ ጎበዝና ታማኝ ባሪያ፣ በጥቂቱ ታምናልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው ወጥቶ ወርዶ አትርፎ 4 አድርጎ አቀረበ። እርሱንም ጌታው አንተ ታማኝ ባሪያ፣ በጥቂቱ ታምናልና ወደ ጌታ ደስታ ግባ አለው። 1 የተቀበለው ሰው
ግን መክሊቱን ወስዶ ቀበራት። ጌታውም በተቆጣጠረው ጊዜ የቀበራትን መክሊት አምጥቶ አንተ ካልዘራበት የምታጭድ ካልበተንክበት የምትሰበስብ ጨካኝ እንደሆን ካውቃለሁ። ስለዚህ ፈራሁና የሰጠኝን መክሊት ቀበርኋት። እነሆ መክሊት ብሎ ምንም ሳያተርፍ መክሊቱን ለጌታው መልሶ አስረከበ። ጌታውም አንተ ክፉና ሀኬተኛ ባሪያ፣ ወርቄን በጊዜው አታስረክበኝም ነበር? ነግዶ ለሚያተርፍ ሰጠው ነበር። ይህን ክፉና ሀኬተኛ ባሪያ እጅ እግሩን አስራችሁ ጨለማና ጥርስ ማፋጨት ወዳለበት ስፍራ ውሰዱት፣ መክሊቱን ቀሙና ለባለአስሩ ጨምሩለት ብሎ አዘዘ። በዚህ ታሪክ እንደምናየው በተሰጠው መክሊት ያተረፈ ሰው ወይም ክርስቲያን ዋጋ አለው። በፈጣሪው ዘንድ መልካም በጎ ታማኝ ባሪያ ተብሎ ይሸለማል። ባያተርፍ ደግሞ ሀኬተኛ ባሪያ ወይም አገልጋይ ይባላል። ቅጣቱንም ይቀበላል። እንግዲህ እኛም ታማኝ አገልጋይ መሆን ይጠበቅብናል። ሳምንቱ ይህ መልእክት የሚተላለፍበት ወቅት ነው። በዚህ ዘመን በመክሊታቸው የሚያተርፉ እንዳሉ ሁሉ መክሊታቸውን ወይም ጸጋቸውን ዝገት እስኪያጠፋው ድረስ የሚቀብሩ ብዙዎች ናቸው። መክሊትን ወይም ጸጋን መቅበር ዋጋ የማያሰጥ መሆኑን ተገንዝበን በቻልነው መጠን ለማትረፍ መትጋትና ታማኝ አገልጋይ መሆን እንደሚገባን ከገብረ ኄር ታሪክ እንማራለን። ሰባተኛው ሳምንት ኒቆዲሞስ በመባል ይጠራል። ሰባተኛው ሳምንት ኒቆዲሞስ የሚል ስያሜ ያለው ሲሆን የስያሜው መነሻም በዮሐንስ ወንጌል ምዕራፍ 3 የተመዘገበው ኒቆዲሞስ የተባለው የአይሁድ አለቃ ታሪክ ነው። ይህም ሳምንት በሌሊት ወደ ጌታችን መጥቶ ስለ ዳግም ልደት ወይም በውሃና በመንፈስ ስለመወለድ ለተማረው ለአይሁድ መምህር ለኒቆዲሞስ የተሰየመ ነው። ኒቆዲሞስ በሶስት መንገድ የአይሁድ አለቃ ነበር። በስልጣን፣ በእውቀትና በሀብት። ሰው ስልጣን ቢኖረው ሀብትና እውቀት ላይኖረው ይችላል። እውቀት ቢኖረው ደግሞ ሀብትና ስልጣን ላይኖረው ይችላል። ሀብት ቢኖረው እውቀትና ስልጣን ላይኖረው ይችላል። ኒቆዲሞስ ግን ሶስቱንም አንድ ላይ አስተባብሮ የያዘ የአይሁድ አለቃ ነበር። ኒቆዲሞስ ወንጌልን ለመማር ከአይሁድ ሁሉ ቀድሞ በሌሊት ወደ ጌታችን ይሄድ ነበር። ኒቆዲሞስ ፈሪሳውያን ማመን ባልቻሉበት በዚያ ዘመን ጆሮውን ለቃለ እግዚአብሔር ልቡን ለእምነት የከፈተ ሰው ነው። ብዙ ሰዎች እናውቃለን ማለት ከመልካም ነገር ሲከለክላቸው፣ ኒቆዲሞስ ግን አዋቂ ሳለ ራሱን ዝቅ አድርጎ እምነት በማጣት የነጠፈችውን የፈሪሳውያንን ህብረት ጥሎ ሐዋርያትን መስሎ ጌታውን አግኝቶታል። ጌታችን ዓለምን ለማዳን ቅዱስ ነፍሱን ከቅዱስ ሥጋው በለየባት በዛች አስጨናቂ ሰዓት ሐዋርያት በተበተኑበት አይሁድ በሰለጠኑባት በዕለተ ዓርብ የጌታችንን ቅዱስ ሥጋውን በድርብ በፍታ ገንዞ የቀበረ እሱን ያገኘኛል ሳይል በድፍረት ከእግረ መስቀሉ የተገኘ ሰው ነው ኒቆዲሞስ። ስለዚህ ሰባተኛው ሳምንት በእርሱ ስም ተሰይሟል። ስምንተኛው ሆሳና ስምንተኛው የአብይ ጾም ሳምንት ሲሆን የሰሙነ ሕማማት መጀመሪያ ነው። ሆሳና ስያሜው በማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ ከሚገኘው ትምህርት የተወሰደ ሲሆን ትርጉሙም መድኃኒት ወይም አሁን አድን ማለት ነው። ክብር ይግባውና አምላካችን በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም የሚሉ የአእሩግ የሕፃናት ምስጋና እየቀረበለት ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትሕትናውን የገለጠበት ይህን ዓለም ከማሰረ ኃጢአት መፍታቱን በምሳሌ ያስረዳበት ዕለት ነው። የክርስቶስን ነገረ ሕማሙን፣ ስቅለቱን፣ ሞቱን፣ ትንሣኤውን ሆሳዕና ተብሎ ዓለምን ማዳኑን የሚናገሩ ቅዱሳን መጻሕፍት የሚነበቡበት አምላካችን ለሰው ልጅ መዳን መከራ መቀበሉንና የማዳን ስራው በሰፊው የሚታወጅበት በሰሙነ ሕማማት የሚያርፉ ምዕመናን ጸሎተ ፍትሐት የሚደረግበት ወንጌል በአራቱ ማዕዘን የሚሰበክበት ሳምንት ነው። ከዚያው አያይዞም ሰሙነ ሕማማት ይቀጥላል። ወቅቱም የክርስቶስን ነገረ ሕማሙንና ዓለምን ያዳነበት ጥበቡን የምንሰማበት ሳምንት ነው። የአብይን ጾም ሳምንታት ስናጠቃልለው ከዘወረደ ወይም ምስጢረ ሥጋዌን አምነን ከቅድስት ወይም የስነ ፍጥረትን ቅድስና ተገንዝበን ከምኩራብ ቤተ መቅደስን ማክበርን ተምረን በመጻጉዕ ፈውስን አግኝተን በደብረ ዘይት ተዘጋጅተን በገብረ ኄር መልካም ስራን ሰርተንና በኒቆዲሞስ በልጅነት ጸጋ ደምቀንና ታድሰን በሆሳዕና በእግዚአብሔር ስም የሚመጣ የተባረከ ነው ብለን አመስግነን ለድነት እንበቃለን። የአብይ ጾም ሳምንታት የየራሳቸው የተቀመጠላቸው የጾም ሰዓት አላቸው። ዘወረደ እስከ 12 ሰዓት ይጾማል። ከቅድስት እስከ ሆሳዕና ያሉት ሳምንታት እስከ 11 ሰዓት ይጾማሉ። በሕማማት ደግሞ እስከ ምሽቱ 1 ሰዓት መጾም እንዳለብን ቅድስት ቤተክርስቲያን ታስተምራለች። ጾሙን ጽሞን ለብርሃነ ትንሣኤው በሰላም ያድርሰን። ወስብሐት ለእግዚአብሔር።